በባለፈው ክፍል ያ የጨለማ ጥላ ከቤቴ በር ላይ ቆሞ ሲያየኝ ምን ያህል እንደፈራው ታስታውሳላችሁ። ግን እውነተኛው ድንጋጤ የሚመጣው አሁን ነው። በሩን ዘግቼ እንደምንም ሶፋ ላይ ተቀመጥኩ። ልቤ እየመታ ነው፣ ትንፋሽም ይቆራረጣል። ይህ ጥላ ማን? ከኔስ ምን ይፈልጋል የሚለው ጥያቄ በአይምሮዬ ውስጥ ይሽከረከራል። የጥላው እንቅስቃሴ አይኔ ስር ይመላለሳል። ከዛ ሌሊት በኋላ እንቅልፍ በደንብ አልተኛው። በየጥላው ውስጥ አስፈሪ ነገር እያየሁ፣ በየድምፁ ውስጥ የሆነ መልእክት እየሰማሁ ከሰዎች ጋር መገናኘትን ፈራሁ። ያ ጥላ ሊከተለኝ ይችላል የሚል ስጋት ነበረብኝ። አንድ ቀን ወደ ገበያ ወጥቼ ስመለስ ከኋላዬ አንድ ሰው የሚከተለኝ መሰለኝ። ከኋላዬ የሰማሁት የእርምጃ ድምፅ ሲቀርበኝ ልቤ በከፍተኛ ሁኔታ ይመታ ጀመር። ወደ ኋላ ዙዞር የገመትኩት ሰው ሳይሆን አጎቴ ደበበ ነበር። እሱም በድንጋጤ ቆሞ እያየኝ ነበር። ያኔ ነው ግልጽ ይሆነልኝ። ያ አስፈሪ ጥላ ያሰብኩት እንዳልሆነ ገባኝ። የፍርሃቴ ብዛት አይኔን አሳስቶት የራሴን አጎቴ ደበበን ስፈራ እንደቆየው ተረዳሁ። ያ ሁሉ ድንጋጤ በጨለማ መንገድ ላይ በጠፋብኝ ቁልፍ ምክንያት የተፈጠረ የራሴ አእምሮ ፈጠራ ነበር። ስቄ ራሴን ሳባብል አጎቴ ደበበም እያፈረ እኔ እኮ የጣልከውን ስልክህን አግኝቼ ላቀብልህ ነበረ አለኝ። ከአጎቴ ደበበ እጅ ስልኬን ስቀበል ግን ስልኬ ላይ አዲስ ያልታወቀ የደዋይ ቁጥር አየሁ። ቅድም አልነበረም። ስልኩን በእጄ እንደያዝኩት ያ ቁጥር በራሱ ተደወለ። ይህ ያልታወቀ ቁጥር የማን ይሆን? እናም ከኔ ምን ይፈልጋል? ክፍል 3 ይቀጥላል።